ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው አገሪቷስ እየታየም ያለው ለውጥ አሁን አስገራሚና አስደናቂ ነው ይላሉ ይሄንን ለውጥ በመጠቀም የቀድሞው ስርዓት ናፋቂዎች የኦሮሞን ማንነት ለመሸርሸር እየተጉም ይገኛሉ ይላሉ እውነት ይሆን የኦሮሞ ህዝብ ነፃ ወጥቷል ነፃነቱን ተጎናጽፏል ነፃ ማለት ምን ማለት ይሆን ነፃነቱንስ ከምንድነው ያገኘው የኦሮሞ ህዝብ ታድሏል ማለት ነው መልካም ቆይታ የተከበራችሁ አድማጮቻችን እንደምሰነበታችሁ እንደምንከረማችሁ ይህ የሰይፈ ነበልባል ራዲዮ ፕሮግራም ነው እንግዶች እጄ ቀርብ ያለው ከዚህ ዜማ በኋላ ተመልሼ እመጣለሁ መልካም ቆይታ ዜማው አየር ላይ አለ ተወዳጁን ድምጻዊ ደጀኔ ጃለታን ስለዜማው ከልብ እናመሰግናለን ሌንጅ ዲናን ሐለሌ የሚለውን ዜማ ነበር የጋበዝናችሁ የኦሮሞ ነፃነት ግንባር ወታደሮችን ወደ ካምፕ ሰብስቦ ማስገባት ገድላል የሚሉ ፖለቲከኞች አሉ በ20 ቀን ውስጥ የኦሮሞ ነፃነት ግንባር በካምፕ ውስጥ ተጠቃሎ እንዲገባ 8 ቦታም ተዘጋጅቶለታል ብለውናል
የተከበራችሁ እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ በአድማጮቼ ስምና እንዲህ በዝግጅት ክፍል ከልብ አመሰግናለሁ። ዶክተር ሩንዳሳ እሸቴ፣ ዶክተር ኢብሳ ቀዲዳ እንግዲህ ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እናመሰግናለን ኢዮብ እንደና ቆየ በጣም አመሰግናለሁኝ። እንደው ከዶክተር ኢብሳ ልጀምር። እንደው ውይይታችንን ለመጀመር እንግዲህ በአሁኑ ወቅት መቼም ላለፉት 27 አመት ያቺ ሀገር የነበረችበት የፖለቲካ ትኩሳት ማንም ያውቀዋል። ከ27 አመት በኋላም የዚህ በዶክተር አብይ የሚመራው ፓርቲና ሀገር በአሁኑ ወቅት ያለው የፖለቲካ ትኩሳት እንደው እንዴት ታዩት? እንዴት ገመገሙት? ምን ይመስላል? እኔ ያለው ለውጥ መጀመሪያ ሲመጣ በጥርጣሬ አይቼው ነበር። በመሃል ደግሞ አንዳንድ ነገሮችን አክሽኖችን ሲወስዱ ከዚህ በፊት ወንጀለኞች የሆኑትን እያሰርን ነው ስሉ ህዝብ ሲገሉ የነበሩ የህዝብ ንብረት ሲዘርፍ የነበሩትን አንዳንድ ሰዎች ማሰር ሲጀምሩ በጣም ፖዚቲቭ ወስጄዋለሁ። ግን በመሃል ደግሞ አንዳንዴ በተለይ በምዕራብ ኦሮሚያ የሚደረገውን ነገር ሳይ ደግሞ ይሄ ለውጥ እውነተኛ ለውጥ ነው ብዬ እንድጠራጠር አድርጎኛል። በተለይ ባለፈው ጊዜ በአውሮፕላን መጠቀም አንዳንድ ነገሮችን የተለያዩ ነገሮችን ሲደረግ ሳይ አሁን ያለው ጥርጣሬ የእውነት ነው የሚለው ውስጥ ከቶኛል። እንደዛም ይህም ሆኖ ግን አሁን ከበፊቱ ጋር ሲወዳደር አሁን ያለው ለውጥ ጅማሪ ነው። ጊዜ እንሰጣቸዋለን ብለን አሁን በፖዚቲቭ በመልካም ቀና እያየን ነው። በተለይ ከባለፈው ሳምንት በአገዳዎች የተጀመረው የእርቅ ድርድር እውነት ከሆነ ኦነግና የኢትዮጵያ መንግስት አስመራ ላይ ባደረጉት መሰረት በትክክል እሱን ስራ ላይ ካዋሉ ባለፈው ጊዜ ለተወሰነ ጊዜ ለአድሞሪውን በሁለት ወር የጠፋውን ነገር ይቅርታ እናደርግላቸውና የሚቀጥለው አገሪቷ ወዴት መሄድ እንደሚገባት በጋራ መሄድ እንችላለን ብዬ ገምታለሁ። ለውጥ ሲኖር ችግር ይኖራል። ግን የኦሮሞ ህዝብ ለብቻ ተለይቶ አንዳንዴ እየተጠጋ ነው። ያ ደግሞ በጣም ያሳስበኛል። አሁንም ወደፊት ምን ይመጣል የሚለውን ነገር እንዳስብ ያደረገኝ ነው። አጠቃላይ መልካም። ዶክተር ሩንዳሳ እንግዲህ ይሄንን ጥያቄ ደግሜ ለርሶ ነው ያው ሰምተውታል። ሁለቴ ማንሳት አያስፈልግም። ግን እንደው ለማከር ያህል በአሁኑ ወቅት ያለው ለውጥ እውነት ትክክለኛ ለውጥ ነው? ለውጥ አለ ብለን አፋችንን ሞልተን ለመናገር እንችላለን? አንችልም። ምክንያቱም ለውጥ እንግዲህ የኦሮሞ ህዝብ እንደምታውቀው ለቢያንስ ወደ 50 አመታት ስለሚጠጉ አመታት ጊዜያት ለውጥን ይፈልግ ነበር። ያ ለውጥ ከኦሮሞ ጥያቄ ጋር የተያያዘ ነው። ኦሮሞ ወዴት መለወጥ እንዳለበት፣ ምን ማግኘት እንዳለበት ያንን በደንብ አስቀምጦታል። ያንን አግኝቷል ወይ ነው ዞሮ። ስለዚህ አሁን ያለው ለውጥ ከወያኔ ከትግሬዎች የትግሬ ግሩፕ አገሪቷን ከሚገዛ አሁን ወደ ኦሮሞ ግሩፕ ተሸጋገረ ብንል የሰዎች ለውጥ እንጂ የነበረው ኢፒአርዲኤፍ ያው ነባሩ እሱ ነው። አሁን በኢፒአርዲኤፍ ውስጥ ከግለሰቦች ከትግራይ ሰዎች ወደ ኦሮሞ ሰዎች ግን ፓርቲው ያው ነው። የኦሮሞ ጥያቄ አልተመለሰም። ስለዚህ ለውጥ አለ። በተለይ በኦሮሞ በኩል ለውጥ አለ ማለት አይቻልም። ምክንያቱም ለውጥ ምን እንደሆነ እንደ ሀገር ዶክተር እንግዲህ መቼም ሁላችንም የምናውቀው ነገር አለ። አለፉት 27 አመታት በዛ ሀገር ውስጥ የሰው ልጆች ሲሰቃዩ፣ የፖለቲካ አመራሮች ሲታሰሩ ነበሩ። ዛሬ በአሁኑ ወቅት ግን የፖለቲካ አመራሮች እየታሰሩ የሉ። እንደው ታዲያ ለውጥ የለም ማለት ይቻላል? የነጻ ፕሬሱ ራሱ በነጻነት እየሰራ ይገኛል እና ለውጥ የለም ማለት እንዴት ደፈሩ? ከምን አንፃር ነው? ወያኔዎች እያሉ ሰዎች የኦሮሞ አርቲስቶች ይዘፍኑ ነበር። እንደውም ያኔ ነው ብዙ
መንግስት ሲዘፍን የነበረው አሁን የለም እኔ ያላየውም በዚህ በስምንት ወር እና አብይ እና ኮሎኔል አብይ ስልጣን ከያዙ ጊዜ ጀምሮ እኔ ምንም አይነት አርት እንኳን አላየሁም ታፍኗል ተደፍኗል ተዳፍኗል ሁሉ ነገር ዝም ብሏል እንግዲህ አፈናው በጉልበትም ባይሆን ሰዎች በምን ምክንያት ዝም እንዳሉ ኮንፊውዝድ ሆነዋል ማለት ነው ነፃነት ምን እንደሆነ የኦሮሞ ጥያቄ ምን እንደሆነ ይሄንን ለይቶ ባለማወቅ ሊሆን ይችላል ግን ዝም ብሏል እና በወቅቱ በዛን ዘመን ወያኔ ስርም ሰዎች ይዘፍኑ ነበር ሰዎች ይጽፉ ነበር እንጽፍ ነበር በየጊዜው ቢዘጋም እንደገና እንላለን እና እንደውም ለለውጥ የወያኔ ዘመኖር ለለውጥ አመቺ ነበር ለውጡን ለመግፋት ምክንያቱም ሰው በአንድነት እንደዛን ሰዎች ጠልቶ አንድ ላይ ተነስቶ ድሮ ኦሮሞ የጠየቀውን ጥያቄ ከግብ ለማድረስ ይፍጨረጨር ነበር አሁን ግን ክፍፍል መጣ በእነዚህ ሰዎች በአቋራጭ ስልጣን መያዝ ክፍፍል መጣ መሰዳደብ መጣ አንዱ መጠራጠር መጣ የገንዘብ ስርጭት መጣ በስርስሩን ደግሞ ግድያ አለ ማንም ሰው የማይክረው ግድያ አለ በስካሮፕላን ወረራ ድረስ ባሮፕላን ህዝብን እስከ መደብደብ ድረስ በወያኔ ጊዜ ባሮፕላን የተደበደበ የኦሮሞ አካባቢ የለም ስለዚህ ለውጥ ከድጡ ወደ ማጡ ከሆነ ኦኬ ለውጥ ነው ከመለስ ዜናዊ ወደ አብይ ለውጥ ከሆነ ወይ ከአባይ ፀሐዬ ወደ ማነው ለማ በመቀየሩ ለውጥ ከሆነ ለውጥ ነው ያለዛ የለም እንደዛ ለውጥ የለም መልካም ዶክተር ኢብሳ እንግዲህ እርሶ ሲገልጹ ከመጀመሪያም ይሄ ትግል በፊት ሰላም እነዚህ በተለይ በሙስና ውስጥ ተዘፍቀው የነበሩ ሰዎች ባንዳንድ ነገሮች እርምጃ ሲወሰድ በጣም ተደስተው እንደነበረ ለውጥ እንደመጣ ብለዋል መልሰው ደግሞ በመራብ አካባቢ ሲደረግ የነበረውን እንቅስቃሴ ጥርጣሬ ውስጥ ከተውታል ያ ጥርጣሬ አሁን በተለይ ለምሳሌ በተለያየ በኦሮሚያ ክልሎች የሰው ልጆች ሲታሰሩ ሲገደሉ እናያለን እስካሁን ድረስ እኛ ባለን መረጃ 326 የኦሮሞ ተወላጆች በእስር ቤት ውስጥ ይገኛሉ ታዲያ ለውጥ ያሉት እርሶ ምኑ ጋር ይሆን እኔ ለውጥ ያልኩት አንጻራዊ ለውጥ ነው በፊቱ ጋር አወዳድረው ነው እና በፊቱ የተሻለ አሁን ካለው ከቲፒኤልኤፍ መንግስት ጋር ልናወዳድረው አንችልም አሁን ያለውና መንግስት እውነቱን ለመናገር አንዳንድ ለውጦች አሉ ህዝቦች ይናገራሉ ለውጡ ለአንዱ ብሔር ከሌላው ብሔር የተሻለ ነው ወይ ብለህ ብትጠይቀኝ አዎ የኦሮሞ ህዝብ ሲታገል ነበረ ቄሮ ሲሞት ነበረ የሚፈልገው ለውጥ አግኝቷል አሁን አላገኘም ይሄ ምንም የሚያጠያይቀን ነገር የለም አፋን ኦሮሞ አፋን የፌደራል ቋንቋ ሆኗል አፋን ኦሮሞ ፍንፍኔ ውስጥ የስራ ቋንቋ ሆኗል አልሆነም ወጣቶች በፊት ስራ የሆኑት ማጆሪቲው ስራ አግኝቷል አላገኘም ኦሮሞ በራሱ ንብረት መጠቀም ጀምሯል ራሱን በራሱ በሚፈልገው መንገድ ማስተዳደር ጀምሯል አልጀመረም ስለዚህ ያ ሁሉ ነገር እኔ የምለው ከበፊት ከነበረው አትሊስት ነፃ ፕሬስ አለ ለተወሰነም ሰው ቢሆን ነፃ ፕሬስ አለ መንቀሳቀስ አለ ደግሞ በመሃል ቅድም እንዳልኩት አለ የተባለው ለውጥ በሚያተጋ ሁኔታ ወደ ኋላ ተመልሶ ነበር አሁን ደግሞ እኔ ለውጡ ይኖራል ብዬ የማስበው ለአባገዳዎች ጆሮ ሰጥቶ ለአባገዳ ጊዜ ሰጥቶ ነገሩ እርቁ እስከሚሆን ድረስ አንዳንድ ነገሮችን እንኳን ወደፊት እንዲሄድ ማድረጋቸው ራሱ እንደ ለውጥ ነው የምወስደው አባገዳዎች ነገር አልሆነም በግድ ኦሮሞ በፊት የጠየቁት ነገሮች ስራ ላይ ታይውል ወደፊት ስንሄድ ምን ፈልጋቸው ለውጦች እየመጡ ካለሉ ያ ሌላ ነገር ነው እኔ ለውጥ አለ ብዬ የምገምተው ከበፊት ከነበረው መንግስት ጋር አወዳድሬ ነው እንጂ ምን ፈልገው ነገር ሁሉ ተደርጓል ወይ ነው ደግሞ ማሰብ ያለብን አሁንም ለተወሰነ ጊዜ ነው ጭቆና አለ የኦሮሞ ፖለቲካ ፓርቲ አንዱ ተለይቶ እየታሰረ ነው ህዝቡ እየተገደለ ነው የኦሮሞያ ቦርደር እየተጠበቀ አይደለም ይሄ እንደዚህ ሆኖ አንጻራዊ ለውጥ አለ ከበፊቱ መንግስት ጋር ኮምፔር ሳረግ ለማለት ነው መልካም ዶክተር ሩንዳሳ እንግዲህ ይቅርታ እዚህ ላይ አንድ ነገር ማለት ይችላልው እሺ ያው ለውጥ ለምሳሌ የኢትዮጵያ የተባለው የዚህ ኢምፓየር ኢትዮጵያ ህግ
እነ ምንድናቸው የተለወጡት ለምሳሌ ህጎቹን በፖሊሲ ደረጃም ይሁን በዚህ ወይ ደግሞ በሬጉላቶሪ ፓርላማቸው ተሰባስበው የለወጧቸው ህጎች ምንድናቸው መሬትን በተመለከተ የኤጁኬሽን ፖሊሲ ኦፕሬሲቭ የሆነ restrictions ለምሳሌ በጣም ሰዎችን እንትሮች የሚወስኑ let's say አሁን እነ ኮሎኔል ገመቹ አያናና ሌሎች የታሰሩት እውነት እንደው ትክክል ሰው ነው ወይስ የድሮ አይነት ስራ እየተሰራ ነው ማለትስ ተጣላተነስተ ማሳሰር በጥላቻ ተነስቶ አንዱን ማሰርና የበላይነት ማሳየት እዚህ ያለውት ነው ወይ አይደለም ሌላው ይሄው በምንም መንገድ ተመልከተው ለምሳሌ አሁን ስለ አባገዳ ቅድም ዶክተር ኢብሳ ወደሱ እንመለሳለን እንደ አያይዘው እሺ መልስ ለመስጠት ይቅርታ አባገዳዎችን እሺ ብሏቸው እንትን አላደለ እንደው ጦርነቱን አልገፉበትም ይሄ ራሱ ለውጥ ነውና አባገዳዎችን ማዳመጣቸው የሚለው ነገር እውነት አይደለም ምክንያቱም ኮሎኔል አብይ ቢሮ እንዳይገቡ በጀነራል ዱላ ተባረዋል ጀነራል ጁላ ተባረዋል ሰዎች አባገዳዎች ግፋቢል እንግዲህ የዚህ የኦሮሚያ ፕሬዝዳንትና አግኝተናል ብሎና ጀዋሬ ተናገሩ የተባለው እኔ እንኳን አላዳመጥኩም እና አባገዳዎችን አላከበሩም ይልቁንስ ጦርነቱም አልቆመም አንድም ደቂቃ አልቆመም አሁንም እየተዋጉ ነው ሰው እየገደሉ ነው ትላንት ዛሬ ከትላንት ወዲያ ሌላው ብርሃኑ ጁላ ምን ብሎ ነበር ትዝላችሁ እንደሆነ የዛሬ 2-3 አመት 2 ሳምንት ነው የሚፈጀው እንደዚህ ሰዎች ጭራሽ ለማጥፋት ውርውር የሚሉት ልጆች 2 እና 3 ወር ኦኬ 3 ወርም 6 ወርም ይሁን ግን ያንን የኦይልፍን አርሚ በእህን ያለው ወያኔ ያለ ነው ከወያኔ እስካሁን ድረስ 2-3 አመት ሆኗል 3 ወር ወደ 3 አመት የተቀየረበት ምክንያት ባለመቻላቸው ነው they could not wipe out እነዚህን ኦሮሞ ሊበሬሽን አርሚ ወይንም ወቦን ሊያጠፉ ባለመቻላቸው እንጂ ዝም ያሉት ቢችሉ ኖሮ ለተቀን አውሮፕላን ተጠቅመው በእግር ተጠቅመው እነዚህን ወቦን ለማጥፋት ትልቅ ጥረት ያደረጉ ነበሩ 3 አመት አሁንም ያደረጉ ነው ስለዚህ በእነሱ ፈቃድና ደግመሆን አይደለም ይሄ ነገር አባገዳ የሚባለውና እነዛን ሰዎች ነው ምን የፖለቲካ ደላላ አድርጌ ነው ማየው እሱ ሌላ ሰብጀክት መልካም እንደው ወደ ሌላው ጥያቄ ልሻገር እንግዲህ ደጋግማችሁ እናንተ የምታነሱት የኦሮሞ ህዝብ ያነሳው ጥያቄ ያልተመለሰለትም የምትሉት ነገር አለ እንግዲህ ለውጥ ካለ እቺ ሀገር በጋራ አብረን የምንኖርበት ወደፊት የምንጓዝበት ከሆነ ለውጡንም ከተቀራው ህዝብ ጋራ የኦሮሞ ህዝብ ለምን መካፈል አቃተው የኦሮሞ ህዝብ ጥያቄ ተለይቶ ሊንጸባረቅ የሚችልበት ምክንያት ምንድነው የኦሮሞ ህዝብ ጥያቄስ ምንድነው ዶክተር እኔን የኦሮሞ ህዝብ ጥያቄ ከሌላ የሚለየው ኦሮሞ ሲጨቆን ነበር ሌላ ህዝብ አልተጨቆነም የተጨቆነ ህዝብ አለ ግን ክላስ ጭቆና ነው የነበረው ኦሮሞ ላይ ኢንዲቪጁዋል በግለሰብ ደረጃ በገበሬ የአማራም ክልል የጉራጌም ክልል የትግሬም ክልል በረሃ ወይ ገጠር ሲተድ ህዝቡ ተጨቆኗል በተለያየ ምክንያት ግን ማጆሪ ሌሎቹ እነኚህ ህዝቦች በክላስ ሌቨል እንደ ኦሮሞነት ሌላው አማራ ስለሆንክ ብቻ ትግሬ ስለሆንክ ብቻ አልተጨቆነም ኦሮሞ እንደ ክላስ በክላስ ነው የተጨቆነው በኦሮሞነቱ እንዲሸማቀቅ በኦሮሞነቱ ከሌላ በታች እንዲሆን በኦሮሞነቱ ከመሬቱ ተነስቷል በጭቆናው ልዩ የሚያደርገው ይሄ ነው ለዚህም ነው የኦሮሞ ትግል ቀደም ዶክተር ሩንዳሳ እንዳለው ለ50 አመት ሳይቆም ሲቀጥል የነበረውና አሁንም ቢሆን የኦሮሞ የታገለ ሲጨቆን የነበረው ነገር ለውጡ ይኑር እንጂ የሚፈልግ ኦሮሞ የሚፈልገው ነገር አንድም አልሆነለትም አሁን ለውጥ ጊዜ ይፈጃል ለውጥ ችግር ይኖራል ሁሌ ካይለ ስላሴ ሞደረት ሲመጣ ችግር ነበረ በከደርግም ወደ መለስ ዜናዊ ሲመጣ የተወሰነ ችግሮች አሉ ስለዚህ የተወሰኑ ለውጦች አሉ
ይኖራሉ ለችግርም ሊኖር ይችላል ግን እኔ የሚያስፈራኝ ዱሮ ኦሮሞ ላስት 50 አመት ሲታገልለት የነበረው ወረርሽኝ አይነት ነገር አሁንም እየተካሄደ ነው ያ ለውጡን እያሰጋን ያለው ለውጥ አለ የለም ከመለው ይልቅ አሁን በዚህ ሰሞን በተለያዩ ብሔረሰቦች ሲደረግ እንደሚታየው የአምባገነንነት የበላይነት የነፍጠኝነት ሁኔታ እየታየ ነው ያ በጣም ያሰጋኛል እምለው ቅድም ሩንዳሳ እንዳለው ለውጦቹ እሱ አሁን እንደምንፈልገው ለውጥ አልመጣም ግን ከዱሮ ኮምፔር ስናደርግ ትንሽ ለውጥ አለ ነው እምለው መልካም ዶክተር ሩንዳሳ የኦሮሞ ህዝብ የተለየ የሚያደርገው ከዛች ከብሔር ብሔረሰቦች ከ89 ብሔረሰቦች ውስጥ አሁን ዶክተር ኢብሳ የሚሉት እንደ ኦሮሞ የኦሮሞ ህዝብ ተበድሏል ማንነቱን አጥቷል ተረግጧል ነው ያሉኛል በአማራነቱ የተረገጠ የለም በደቡብነቱ በጋምቤላነቱ ተረግጦ ተንቆ የነበረ ህዝብ የለም ለምንድነው ኦሮሞ ህዝብ በኢትዮጵያዊነቱ መኩራትስ ያቃተበት ምክንያት ምንድነው ለምንድነው እሱ እኔ ኦሮሞ ብቻ ሊባልበት የቻለው ኦኬ ጥሩ ጥያቄ ነው አንደኛ ኦሮሞ ግዙፍ ነው ብሔረሰብ አይደለም ብሔር ነው በብሔረሰብና በብሔር መካከል ሂውጅ ትልቅ ልዩነቶች አሉ ብሔረሰብ ማለት የራሱ አካባቢ የራሱ ቴሪቶሪ የራሱ ሙሉ ቋንቋ በቂ ኢኮኖሚ የሌለው ትንሽ ብሔረሰብ ማለት እንደ ክላን ማለት ነው ለምሳሌ ብሔረሰብ ስትል የወራ አቤቤ ወይንም ጮራ ወይ ጉዱሩ ወይ ሌጋ ብሔረሰብ ሊሆን ይችላል within the ኦሮሞ context ወራ ገላን ዳዳ አቤቤ እነዚህ እንትን ኢታያ ከጎሳ በላይ ናቸውና በኦሮሞ ውስጥ ብሔረሰብ ዩኒት ናቸው ኦሮሞ ብሔር ነው ኔሽን ማለት ነው ዲቨርስ ተናለው የተለያየ ባህል አሁን ኢስት ወደ ምስራቅ ያለ ፈን ሸቆይና ምዕራብ ያለው ነው እንትን ዳንስ ወይንም ቦረናና መሃል ሀገር ያለው ወሎ ያለው ይላያል ያ ዲቨርሲቲ ኔሽን ያደርገዋል ይህ የሚፈራ ህዝብ ግዙፍ በመሆኑ ለታደሰ ብሩን እንኳን ይሄንን ህዝብ ጨለማ ውስጥ አስቀምጠን ነው ብዛት የምንችለው ማስተማር የለብንም ብሎ አቶ ይሏፍቶል ተናገረ የተባለው ፍርሃት ነው በጣም ግዙፍ ህዝብ ነው ኔሽን ነው 50 ሚሊዮን ህዝብ ማለት ከብዙ የዓለም ሀገሮች ይበልጣል ይልቃል በአካባቢ በጂኦግራፊ አቀማመጥ በመሬት ስፋት በህዝብ ቁጥር በየተለያየ ህዝቦችን በውስጡ በማካተት በኢኮኖሚ ብልጽግና ሁሉ ሰው የሚጣላበት ነው ስለዚህ ኦሮሞና ወላይታ ኦሮሞና አኝዋክ እኩል አትወስድም ሌላ ግን ዜጋ አይደለ እንዴ ለምን የፈለገ በህዝብ አይ ዶክተር ምክንያቱም የፈለገውን ያህል በዛች ሀገር ውስጥ በዛች ድንበር ውስጥ የሚኖር ህዝብ ዜግን ማንነቱ ተከብሮ ላላውነቱ ተከብረው መኖር የለበትም የግድ አናሳ ስለሆነ መብቱ መጣስ አለበት ማለት ነው አይደለም ይኸውልህ ስለሚፈራ በውዳሴ ማርያም ወይንም በዚህ በተለያዩ የቤተ ክህነት እንትን ውስጥ ሁሉ ጋላ ተብሎ ከማንነቱ እንዲያፍር አንድ አኝዋክ አይሰደብም እንደ ጋላ መጤ ወራሪ ምናምን ተብሎ ሞራሉ እንዲነካ አልተደረገም በሃይማኖት ደረጃ ሁሉ ሞራሉ እንዲነካና በማንነቱ እንዲያስር አልተደረገም ትምህርት ቤት ስሙን እንዲቀይር አልተደረገም ውጁሉ የሚባል ሰው አዲስ ዩኒቨርሲቲ ቢመጣ ሰው አይነካው ከዚህ ከአኝዋክ መጥቶ ኦሮሞን ግን በተለየ ሁኔታ ነው ሚሳልቁበት የነበረው እና በጣም ብዙ ስለሆነ ይፈራሉ በዜግነትን በተመለከተ ቅድም ዜግነት ዜጋ አይደለም ወይ ላልከው በግድ ኢትዮጵያ ውስጥ ኢንኮርፖሬትድ የሆነ ህዝብ ስለሆነ ዜጋ አይደለም በጉልበት ተገፍቶ ጡቱ ተቆርጦ እጁ ተቆርጦ ተደብድቦ በኮሎኒያል ፎርስ በጉልበት በነምኒልክ ኢትዮጵያ በተባለ አገር ውስጥ ኢንኮርፖሬት የተደረገ ህዝብ ነው ስለዚህ ዜጋ ነው የሚባለው ወዶ በራሱ ተወያይቶ ምን ያህል እንቀላ ሼር እናድርግ ባህላችን እንዴት ነው ቋንቋችን እንዴት ነው ተብሎ በኮንስቲቲዩሽን እኩል ድርድር ተደርጎ የተጻፈ ነገር የለም ስለዚህ ዜጋ አይደለም ኦሮሞ ለዚህ ነው መጤ የሚባለው ማዳጋስካር ምናምን ነው ከዋኔ ወጣው ጋላና ምልትስ ከከፍትበት ነው ወጣው
ያው ጆክና ማሸማቀቅ በጥላቻ ንብረቱንም ለመዝረፍ ማንነቱንም ለማዋረድ በኦሮሞ ላይ ተዘመተው ነው ትግሬ ላይ አልተዘመተም ስለዚህ አንድ ትግሬ ሁሉ ጊዜ ስሙን ንግስቲ ወይንም ማሐሪ ስማቸውን ቀይሮ አቁም ኦሮሞ ነው መከራ የሚያዩ ግዛቸውና ወደ ወንዶሰን ሆኖ ስሙን የሚለውጠው ያ የስነ ልቦና ወረራ የኢኮኖሚ ወረራ ከጨቋኞች ጨቋኝ በላይ ነው የጥቁር ወራሪ አበሻ የሚባለው ስለዚህ እንደዚህ ነው ኦሮሞ የተካተተው ለዚህ ነው የሚፈራው እና ብሄር ነው ጠንካራ ብሄር ነው መልካም ዶክተር ኢብሳ ቀደም ሲያነሱ በአሁኑ ወቅት የሚያዩት ነገር በተለይ ይሄ ነፍጠኝነቱ ወደ ኦሮሚያ እየተስፋፋ እንደሆነ አስግቶታል እንግዲህ ይሄ ለውጥ ደግሞ ያሁን ለውጡ አቀንቃኞች መደመር የሚባል ነገር አለ ድንበር የለንም ነው ያ ማለት ሁሉም ተደምሮ በጋራ እንዲኖር እየተደረገ ይገኛልና ምን ያሰጋውታል ለውጥ ካለ መደመር ካለ ለምን የኦሮሞ ህዝብ ወይም የተለይቶ እንዲታይ ተፈለገ ምንድነው ያሰጋውት እስኪ ምንድነው ነፍጠኛነቱ መጀመሪያ ከመሄዴ በፊት ቀደም ሩንዳሳ እንዳለው ላይ ለመጨመር ኦሮሞ በብዛቱና በብሄሩ ብቻ አይደለም ልዩ የሚያደርገው የሪሶርሱ ነው ሀብቱ በመሬቱ ላይ ያለው ከሁሉም ብሄር ብሄረሰቦች ከሁሉም የኢትዮጵያ ክልል አሁን ትልቅ ችግር ትልቅ ጥል የሚታየው ኦሮሚያ ክልል ነው ያም ደግሞ ሪሶርሱ ነው ሀብቱ ነው በተፈጥሮ ያለው ሀብት ያ ፍርሃት ግዛቱ ፍርሃት ሆኖ ቢታይም ሀብቱ ነው ሞር ህዝብን እዛ ልዩ የሚያደርገው የተለየ ታርጌት አድርጎ ይሄ ብሄረሰብ ሞር እንዲጠቃ አንተ መሬትን ለመውሰድ ንብረትን ለመውሰድ አንተን መጨቆን አለበት ማስፈራራት አለበት የበታች ሆኖ እንድትታይ ማድረግ አለበት ያ ነው ከሌላ ብሄር የሚለየው እንጂ ኦሮሞ በብሄርነቱ ብዙ ስለሆነ ከሌላው አይለይም አሁን እኔ የሚያሰጋኝ መደመር በስምምነት ላይ ሆነ ሲሆን ነው የማያሰጋው መደመር በግድ እኮ ዘይትና ውሃን እንደመጨመር ማለት ነው በግድ አንድ ነገር መቀላቀላችን በስምምነት ላይ ሁሉንም ሰው ያወያየ ሁሉንም ሰው አነጋግሮ በፍቃደኝነት በመዋደድ ካልሆነ አንተ ሌላ ሰው ከሌላ ቦታ መጥቶ አንተ ከጎረቤት ጋር ቡና ጠጣ ከጎረቤት ጋር መብራት አለብህ ከጎረቤት ጋር እቁብ መብላት አለብህ ከጎረቤት ጋር መስራት አለብህ ስላለ ከጎረቤት ጋር ጓደኛም ዘመድም አትሆንም ዘመድ ስለሆነ ደግሞ አትቀራረብም ችግሩ ያለው አሁን መደመር የሚባለው ነገር ጥሩ አይዲያ ቢሆንም ሁሉንም እኩል ያደረገ የሁሉንም መብት ያከበረ የሁሉንም ብሄር ያከበረ የሁሉንም ቋንቋ ያከበረ አንድ ቋንቋ የበላይ ያላደረገ የአንድን ባህል የበላይ ያደረገ ከሆነ መደመር ችግር የለውም የሁላችንም ነው እቺ ኢትዮጵያ የምትባለው ሀገር የኢትዮጵያ ሀገር የኦሮሞ ሀገር ናት ሁሉም ቢሆን ሌላውም ቢሆን ሪያሊቲ ሂስትሪ ትክክለኛ ሂስትሪ ምናነብና እንደምንሰማው ከተለያየ ውጭ ሀገር ጻፊዎችም እንደሚገለጸው ከጎንደር ጀምሮ እስከ ባሌ ድረስ የኦሮሞ መሬት ነው ይሄ ግልጽ ነው ስለዚህ አሁን መደመር የሚባለው ነገር በቃላት ጥሩ ነው ስራ ላይ እንዴት እየዋለን እንዴት እንዳለ አሁን በጣም ነው የሚያስፈራው አዲስ አበባ አካባቢ በሃይማኖት እየተሳበበ ብዙ መሬት ይወሰዳል ሰው ዝም ብሎ ጎጆ ቤት እየሰራ መሬት ከገበሬ እየወሰደ ነው ገበሬው ከዱሮ የባሰ መሬቱ እየተነጠቀ ነው ያ ነው የሚያስፈራኝ አንድ ቋንቋ አንድ ባንዲራ አንድ ሀገር የሚባለው ነገር አይሰራም አንድ ሀገር ሁሉንም ቋንቋ ያካተተ ሁሉንም ባህል ያካተተ ሁሉንም ሃይማኖት ያካተተ ነው አንድ ሀገር መሆን የሚችለው እንጂ አንድ ሀገር አንድ ቋንቋ አንድ ባህል አንድ እምነት ተብሎ የሚከድ ከሆነ መደመር መቀነትን ሊሆን ይችላል ስጋቴ እኔ መደመር ፈርቼ አይደለም ግን አሁን እየተካሄደ ባለው መደመር አይነት ሊቀጥል አይችልም ነው ማለት ለዚህ ነው የሚያስፈልግ መልካም ስፒከር ላይ ያደረጋችሁት እስኪ ድምጽ ስለሚረብሽ ስፒከሩን አጥፉልኝ ዶክተር ሩንዳሳ እዚህ ላይ የሚጨምሩት ነገር አለ ወደ ሌላ ጥያቄ ተመሸ መደመሪያ ነገር ይሄ መደመር የሚባል ቋንቋ ምን ከየት ነው ወዴት የምትደመረው የት ነበርክ ድሮስ ተገንጥለ ነበር
ብቻን ቆመ ነበር የሆነ የተለየ ስርዓት ስም ትኖር ነበርና ለምሳሌ አሁን መደመር ቢባል let's say ኤርትራ የራሱ ኮንስቲቲዩሽን ጽፎ ለስልጣን አመት ኖረዋል በሏውና ተደመሩና አዲስ ኮንስቲቲዩሽን እንፍጠር ኦልሬዲ መውጣታችሁ ልክ አይደለምና ተመለሱ ሶማሊያ ወይ ጅቡቲ ከኛ ጋር ተደመሩ በኢኮኖሚ በመናምናን መባል ይችላል ኦሮሞ ግን እዛው ኢምፓየር ውስጥ ነው የነበረው እዛው አጥር ውስጥ ነው የነበረው እዛው ስርዓት ውስጥ ነው የነበረው እዛው ባህል ስም ነው የነበረው ወዴት ነው የሚደመረው ከየት ወዴት ይደመራል ይሄ የዝም ብሎ የቅጥፈት የፕሮፓጋንዳ ነው ዝም ብሎ ሰዎች ማዋከቢያ ይሄ ሂዩማኒቲ ምናምን ለብሬ ቸርች ውስጥ ዝም ብሎ የሚወራ ቸርች ፔንቴኮስታል ቸርች ስቴጅ ላይ የሚደነስበት የሂዩማኒቲ ፕሮፓጋንዳ ነው እና ሰዎችን ማዋከቢያ ነው እንጂ እሱንም ቢሆን መግደል ቢያቆሙ ኖሮ ፖለቲካ እና መግደል ኢኩቫለንት ሊሆን አይችልም ሌላው ወደ ኦሮሞ ጥያቄ ልመልስና ሁለት ትልቅ ግዙፍ ስልሳሳቦች እሱ ላይ ወደ በኋላ እንመለስበታለን ይሄንን መደመሩን ከጨረሱ ይሄ ጥያቄ አንድ ላይ በኋላ ሰብሰብ አድርገው እንዲመልሱልኝ እድሉን ሰጣውታለሁ በዚህ በመደመር ላይ ከጨረሱ የሆነ ሪስትሪክሽን የሆነ አላደለ መሐል ላይ የነበረ ህግ ወይ ለምሳሌ አሁን እንደ እስራኤልና ፓለስታይን አጥር ኖሮ በቃ ያጥር ተነስቷልና በሉ አሁን just አንድ ላይ እንኖር አይነት ነገር ቢሆን ያ ራሱን የቻለ ወይ ደግሞ ኦሮሞ የራሱ ህግ ኖሮ አቢሲኒያኖች ደግሞ በራሳቸው ህግ ኖሮ ቢሆን ኖሮ በሉ አሁን ሁለታችሁም ተውና ኑ ተደመሩ እንቀላቀል አይነት ነው መደመር እንግዲህ እስከሚገባኝ ነው adding something አንድ ነገር በአንድ ላይ መጨመር ነው ሁሉም አንድ ስርዓት ስር አንድ ሀገር ስር that an oppressive የሆነ restriction oppressive የሆነ ህግ oppressive ስል ጨቋኝ ማለት ነው restriction ስል ደግሞ ውስን ሰዎችን ውስን የሚያደርጉ ህጎች ባህሎችን ውስን የሚያደርጉ የሰውን እንቅስቃሴ ውስን የሚያደርጉ የሰውን ኢኮኖሚ እድገት ውስን የሚያደርጉ ህግጋቶች ነበሩ ሁሉም በዛ ስር ነው የነበረው ማን ነው ከዛ ስር ለየት የሚለው አላሙዲን በዛ ህግ restricted ሆኖ አቅም ለምሳሌ በወያኔ ምክንያቱም እንትን አለው ድምፁ ከሌላው ይበልጣልና ከሌላው የተለየ አድቫንቴጅ አለው አሁን አላሙዲንና አንድን ገበሬ ከአንድ ገጠራም ተደመሩ ብትል still meaningless ነው ምክንያቱም አላሙዲንና ሰውየውን የሚያመሳስል ገበሬውን የሚያመሳስል ነገር የለም በምንም መንገድ እና ውሸት ነው እሱ ነገር መልካም በዚህ ዜማ እስኪ ረፍት እናደርጋለን ኦፒዶም የኦሮሞ ህዝብን መብት ያስከብር ይሆን እኛ ታግለን ነፃ አውጥተናቸዋል ከዚህ በኋላ ስለ ኢትዮጵያ በኩራት እናወራለን ኢትዮጵያን የሚያስቆም የለም ወልፈት የሚል ካለም ይኮረኮማል ብለዋል ጠቅላይ ሚኒስትር ዶክተር አብይ ኦነግ ወታደሩን ወደ ካምፕ ማያስገባ ከሆነ በነፃነት መንቀሳቀስ አይችልም ይላሉ መልካም ቆይታ ዜማው አየር ላይ ያለ Goodbye.
kabune lalame lalame walilafsi walilisi selidina jiretu manjas bonni lamiga majise lalame lalame jabibillahu bibna muratara sangri jafine lalame lalame Oromo Kenya mal jera mal de tume dukan ka puman ne manjane dia bagane Oromo Kenya mal jera mal de tume Jadi kapal aman buat sabakinya igam babat Travis Canada jabin wabo jabin Jadi kapal aman buat sabakinya igam babat Travis Canada jabin wabo jabin Jabin wabo jabin ላለፉት 4-10 ድፍን ዓመታት የኦሮሞ ነጻነት ግንባር ወታደርን ለማስታጠቅ የኦሮሞ ህዝብ እንዲሁም ድርጅቱም ደፋ ቀና ሲል ነበር። አሁን ለ4-10 ዓመታት የታጠቀው የኦነግ ወታደር በ20 ደቂቃ ውስጥ ትጥቅ ፈቶም ወደ ካምፕ እንዲገባ መባሉም አስገራሚ ነው ይላሉ። አንዳንዶቹም ኦነግ አንዲት ግንባር ያህል መሬት ሳይቆጣጠር መሳሪያውን ማስረከብ እጅግ አሳፋሪ ነው ይላሉ።
የኦፒዶም ባለስልጣናቶች እንደሚሉት ከሆነ በሰላም ለመደራደርና ለመንቀሳቀስ ወደ ሀገር የገባው ኦነግ አንድ እግሩ ጫካ አንድ እግሩ አዲስ አበባ መሽጎ መቀመጡ ትክክል አይደለም ወደ ካምፕ መግባት አለበትም ይላሉ እንግዲህ መልካም ቆይታ በድጋሚ ላለሁኝ ዶክተር ሩንዳሳ እንግዲህ የኦሮሞ ህዝብ በስፋት እየተናገረ ያለው ነገር አለ የኦሮሞ ህዝብ ያነሳነው ጥያቄ ተመልሶልናል ብሊሶምኔራ ነፃ ወተናል የሚለው ነገር እየተስተጋባ ይገኛል ምክንያቱም ልጆቻችን ስልጣን ላይ ያሉ ስንፈልገው ስንሞትበት የነበረው ነገር ይሄ ነው ይላሉ ነፃነት ማለት ምን ማለት ይሆን እውነት የኦሮሞ ህዝብ ያነሳው ጥያቄ በትክክል ተመልሶለታል ኦኬ ስለ ጥያቄ ወደ ነፃነትና ወይንም ወለማ ወይ ደግሞ ብልሱማ ወዛ ከመምጣቱ በፊት ልጆቻችን ወደ ስልጣን መጥተዋል አሁን ስልጣን ላይ ያለው ኦሮሞ ነው የሚለው መጀመሪያ ነገር ትልቅ የተሳሳተ ወይንም ሆን ብሎ ማወናበጃ ነው ለምን ብትለኝ ኃይለ ሥላሴ አማራን ነበር አማርኛ ይናገር እንጂ እንደኛው አማርኛ ይናገር እንጂ ሰውዬው ፈናቲክ ኢትዮጵያዊ ሁሉንም አንድ ላይ አድርጌ ጨፍልቄ ገዛለሁ ይበል እንጂ ኦሮሞ ነው ወደ ደርግ ዘመን ስትመጣ ኦሮሞ ያልሆነ ሰው መቅጠሩ ነው የሚቀለው ምክንያቱም ከአማናንዶም በስተቀር ከዛ ደግሞ ከብራኑ ባዬና ተስፋ ደስታ ውጪ የተቀሩት ኦሮሞዎች ናቸው እና እንደዚህ ሰዎች በሙሉ ኦሮሞ ናቸው ተስፋዬ ጀነራል ተስፋዬ ገብረኪዳን ተስፋዬ ወልደስላሴ መንግስቱ ኃይለማርያም ደበላዲሳ በሙሉ ኦሮሞዎች ናቸው ለገዛ አስፋው ፈላጭ ቆራጭ ነበሩ በሙሉ ግን ለኦሮሞ ምንድነው ያደረጉት ለኦሮሞ ባህል ምንድነው ያደረጉት ለኦሮሞ ክብር ምንድነው ያደረጉት ይልቁንስ ለአማራ የበላይነት የአማራ የባህልና ሳይኮሎጂ የበላይነት ትልቅ አስተዋጽኦ አድርጓል በዚህ በስመ ኢትዮጵያ አሁንም ቢሆን ደግሞ ለማም ሆነ አብይ በተለይ አብይ እንትኑ የአብሮ ውስጥ ያለው የአበሻነት ማንነት ጥልቀት ከውቅያኖስ እየተለቀ ነው ጨርሶ ሌላውን ማውደም ኦሮሞን ማጥፋት ከማጥፋት ወደ ኋላ የማይል በስመ ኢትዮጵያ ለሊቱን ተኝቶ የማያደር ቶታሊ ድራንክ በዚህ ኦልሞስት ወፈፍ ያደረገው ይመስላል የአበሻ ማንነት ፍቅር እሱን ከቴድሮስ ጀምሮ ያለው ሙገሳ ቴድሮስ ምን ያደርገው አጼዋነት እንዲያደርገው ይሄ ልብሳቸው ምን ሆኖ ብሔራቸው ያተረዶ መደነሱ ምና ያ ሁሉ ስታይ ከኦሮሞ ምንም እንደሌለው ካለ ስላሴ የባሰ መሆኑን ነው የምታየው ና ወደ ዋናው ቁም ነገር እንመለስ ቅድም ስትጠያይቅ የነበረው ኦሮሞ ለምን ይጠላል ስትልኛ መልስ ስንሰጥ ነበር ሁለታችንም ምክንያቱም ነግረናል ኦሮሞ ከዚህ ሁሉ ውጥንቅጥ አስቀያሚ ጭቆናና ውርደት ነፃ ወጣለሁ ብሎትን በኦሮምኛ ወለቡማ ስንል ቆየን በፊትም አሁንም ትላንትም ነገም እንደዛ ይባላል ደግሞ ወለቡማ ምንድነው ከዛ ደግሞ ብልሱማ ምንድነው በእንግሊዘኛ ወለቡማ ፍሪደም ነው ፍሪደም ማለት ከሆነ ነገር ሙሉ በሙሉ ነፃ መሆን ማለት ነው ከሆነ ነገር ተጽዕኖ ይሁን እስር ቤት ይሁን በሽታ ይሁን ብቻ ሙሉ በሙሉ ከዛ 100% ነፃ መሆን ማለት ነው ወለቡማ ወይንም ፍሪደም ወይ ነፃነት ሊበርቲ ወይንም ብልሱማ ደግሞ የሆነ ነገር ለማድረግ መብት ማግኘት ማለት ነው አየት ልዩነቱን ብልሱማ ወይንም ነፃነት በዚህ እንግዲህ በአማርኛ ሁለቱንም አይገልጽ ነፃነት ነው ግን በእንግሊዘኛ ፍሪደም እና ሊበርቲ አለ በኦሮሞ ደግሞ ፍሪደም ወለቡማ ሊበርቲ ብልሱማ ነው ሶ እኛ ምን ፈልገው ወለቡማ ነው እንጂ ብልሱማ አይደለም ምክንያቱም ሊበርቲ ወይንም ብልሱማ የሆነ ነገር ለማድረግ ነፃነት ማግኘት ማለት ነው ምን ማለት ነው ቋንቋን መናገር መቻል የፈለከውን መጠጣት መቻል ወይንም መደነስ መቻል አላ አይደለም አክሰስ ይሰጣል በሆነ ህግ ስር በዛ ሪስትሪክት ሊሚትድ በሆነ ኤንቫይሮንመንት ውስጥ ሙሉ በሙሉ ወለቡማን ሳትጎናጸፍ ነፃነትን ሳትጎናጸፍ ፈቃድ የማግኘት ማለት ነው ብልሱማ
እና አማርኛ አይገልጾም ብያለሁ አሁን እንግዲህ ሁለቱን ስናስ ቢለሶም ነራ የሚሉት yes ሁለታቸው ነው ለምሳሌ አጫሉ ቤተ መንግስት ለመግባት ኦሮምኛ ለመናገር ስቴጅ ላይ እንደፈለገው ለመስፈል መኪና ተገዝቶ እንዲሰጠው ለማድረግ በቀለም የፈለገውን በቀለ ገርባ ወይንም ጀዋርም ይሄንን አክሰስ ቢያገኙ ለሆነ ነገር ማለት ወደ ኢኮኖሚ አክሰስ ፕራይም ሚኒስትሩን ሄዶ የማነጋገር ቤተ መንግስት ገብቶ የመውጣት ይሄ ሊበርቲ ነው ቢልሱማ ነው አዎ ያ አክሰስ አገኙ ማለት ነው ለሆነ ነገር ድሮ አክሰስ የሌላቸው ድሮ ማግኘት የማይችሉት ነገር ውስን የነበረው ነገር አሁን አልተወሰኑም ያገኙታል ማለት ነው መኪና ይነዳሉ ቤት የሚገዛሉ ኦሮምኛ እንዳቀራሉ ይፎክራሉ በኦሮምኛ yes that's ቢልሱማ አግኝተውታል የኦሮሞ ጥያቄ ግን አክሰስ ማግኘት ነው ወይ አይደለም የኦሮሞ ጥያቄ ፍሪደም ነው ፍሪደም ማለት ወለቡማ ማለት ሙሉ በሙሉ ከሆነ ነገር ነፃ መሆን ማለት ነው የተቆነጨበ የሚሰጥ ነገር ሳይሆን አክሰስ ማግኘት ሳይሆን ሰው ሊሚት እንዳያደርግ ውስንነት እንዳያደርግ ኢንሄረንት አብሮ የተወለደ ኢንላያብል መብት ራይት ማግኘት ማለት ነው እና ሰዎች የሚያምታቱት ሁለቱን ወለቡማና ቢልሱማን ያምታቱታል ማለት ነው ግን እኮ ዶክተር ግን አንድ ነገር ማወቅ ያለበት ለምሳሌ ላለፉት 27 አመት በህዋት ኢትዮጵያ በር ተዘግቶ ተቋሚዎች ተሰደው ግማሹ ታስሮ እኔም እርሶም በውጪ ነው የምንኖረው ዶክተር አብይ ስልጣን ከያዘ በኋላ በርካታ ልጆች ካለቁ በኋላ እኔም እርሶም አገር ቤት ገብተን ሌላም ተቋሚዎች ገብተው በአንዳንድ ቦታዎች ስንንቀሳቀስ ነበር ስለዚህ ታዲያ ይሄ ነፃነት አይደለም የኦሮሞ ህዝብ ስልጣን ላይ መኖር ነፃነት አይደለም ኦሮሞ በራሱ ህግ ጽፎ በራሱ አካባቢ የፈለገውን ሰው መርጦ በአካባቢው ሲቲዝንሺፕ ኦሮሚያ ሲቲዝንሺፕ ውስጥ ሲቲዝነሪ በራሱ ከተማ አክሰስ ተፈቅዶለት ሳይሆን ግቡ ውጡ አሁን ምንም ችግር የለም አትታሰሩ የሚለው ቢልሱማ ነው እሱን አግኝተነዋል አገራችሁ ግቡና ውጡ ድሮም ከዛ ነው የወጣ ነው ግን ያን አክሰስ ማግኘት በሰው ፈቃድ ስሮኖ ፈቃድ አግኝቶ አንድ ነገር ማድረግ ላይሰንስ ማግኘትና ሙሉ በሙሉ ሀገርን ተጎናጽፎ የፈለከውን ሰው መርጠ ያልፈለከውን ከዛ አባረ መኖር ማለት ራስን ማኖር ማለት ህግ መጣፍ ማለት ይላያሉ አሁን ልክ ነህ አቤት ማን ነው ፍንፍኔ ሄጄ መመለስ ይችላል በወያኔ ጊዜ ሊያስሩኝ ይችላሉ በየፈራ ነበር ያ አክሰስ ነው ያገኘው መብት ነው ጀስት ላይሰንስ ነው የሰጡኝ ለመግባትና ለመውጣት እንዲችል አትታሰርም አይዞ አሁን በማንስር ነው ያለው ሪስትሪክት በሚያደርገኝ ስር ነው ያለው አብይን አልመረጥኩትም ለማን አልመረጥኩትም የኦሮሞዝ ባልመረጣቸው ሄዶ የሆነ ካርድ ከቶ አብይ ይሻለኛል ብሎ አልመረጣቸው ስለዚህ ሁለቱን መቀላቀል ፍሪደም እና ሊበርቲ መቀላቀል ወንጀል ነው ወለቡማና ቢልሱማን መቀላቀል ወንጀል ነው ግን አማርኛ ራሱን መግለጽ አይችልም እነዚህ ሁለቱም መግለጽ አይችልም ነፃነት ይላል ነፃነት ለስካር ነፃነት ለመስፈን ነፃነት ለመስረቅ ነፃነት ስልጣን ለማግኘት ያ ነፃነት ነው but freedom is different freedom ወለቡማ የተለየ ነገር ነው ከሆነ ነገር ነፃ መሆን ሙሉ በሙሉ ዩክሬን ከራሺያ እንደወጣው ከዩጎዝላቪያ ውስጥ አንድ ሀገር ነፃ እንደወጣው ማለት ነው ስለዚህ እኛ ምን ፈልገው እንደ ኦሮሞ ድሮም ስጠይቅ የነበረው ወለቡማ እንጂ ቢልሱማ አይደለም መልካም ዶክተር ኢብሳ በዚህ ላይ የሚጨምሩት ነገር አለ አዎ ትንሽ እኔ ከዶክተር ሩንዳሳ የሚለየው ቢልሱማ የግድ ከሌላው መለየት የለብንም አሁን ያለው ለውጥ ህዝቡ ለውጥ አግኝተናል ቢልሱማ አግኝተናል ነፃ ሆነናል የሚለው ነገር ትክክል አይደለም ነፃ ወደ ነፃ ይሆናል ብሎ ብናገሩ ነው እንጂ በፊቱ መንግስት በተሻለ መንገድ አንዳንዴ ያው ቀደም እንዳልከው እኔም ሀገር ቤት ገብቼ ተመልሻለሁ አንተ መዳል ሌሎች መዳል የተለያዩ ፖለቲካ ድርጅቶችም ገብቶ እዛ እየታገሉ ነው ግን እነኚህ የገቡ ፖለቲከኞች ምን ያህል ነፃነት አላቸው ሁሉም የፖለቲካ ድርጅቶች እኩል ነፃነት አላቸው ወይ ነው ነፃነት ቢልሱማ አገኘነ ተብሎ ሲወራ
አንድ ሰው ወይ አንድ ብሔር የራሱን ቋንቋ እንደፈለገው ሲናገር ንብረቱን እንደፈለገው በፈለገው ጊዜ ወይ የፈለገበት ሽጦ ቢፈልግ ያመርት በፈለገበት ያመረተ መጠቀም ሲችል ባህሉን በፈለገው መንገድ ሲያከብር ወይ ሌላም ሲያከብርለት አሁን እዚህ አሜሪካን ሀገር እንደምታየው ከ200 በላይ የተለያዩ ባህልና ቋንቋዎች አሉ አንዱ ባህል ከሌላው አይበልጥም ህግ ፊት ለፊት ሰው በሊሱማ ማለት ህግ ፊት ለፊት ሁሉም ሰው እኩል ሲታይ ነው ህግ ከምንም በላይ ሲሆን ነው ህግ ከምንም በላይ የሆነ አይደለም የተለያየ ቦታ ሌላው የዋስትና መብት ሲጠበቅለት ኦሮሚያ ክልል የዋስትና መብት እየተጠበቀ አይደለም ለብዙ ወጣቶች አሁን በተለይ የሆነ ደጋፊ ለሆኑ ይሄ ነፃነት አይደለም ነፃነት የሚባለው የነፃ የመናገር መብት የፈለገው የነፃ የመናገር መብት ማለት መብትን ሁሉንም መብት ይጨምራል የምትፈልገውን ሰው መደገፍ ሲችል የምትፈልገውን ሰው እጣላዋለሁ አልፈልግም አልደግፍም አልመርጠውም ብለህ በነፃነት ነገ መጥቶ ሰው ከቤቴ አንስቶ ያስረኛል ይገለኛል ያስፈራራኛል ብለህ ሳትፈራ የምትፈልገውን ነገር ሰርተህ ብትፈልግ ተምሬ ብትፈልግ ነግጄ እኖራለሁ ብለህ ሳትፈራ የምትኖርበት ሁኔታ ሲመች ነው ያ ሁሉ በአንድ በ8 ወር ውስጥ ይሆናል ብለህ ጠይቅ ነው ላይሆን ይችላል ግን አሁን ያለው ዳይሬክሽን አሁን ያለው እንቅስቃሴ ለኦሮሞ ጥሩ አይመስልም ኦሮሞ ቤተ መንግስት ገብቷል ዶክተር ሩንዳሳ እንዳለው ከዱሮም ከአጥፋት ጀምሮ ኦሮሞ ቤተ መንግስት ገብቷል ግን ስንቱ ነው ለኦሮሞ የሰራው በተለይ በደርግ ውስጥ ማጆሪቲ ኦሮሞ ነበሩ እነኛ ለኦሮሞ ምን ሰሩ ወምሉ ናቸው እነኚህም አሁን ኦሮሞ ልጆች የኛ ልጆች ቤተ መንግስት መግባታቸው በጣም ደስ ይለናል በጣም ልንደግፋቸው ይገባል ግን እዛ ያስቀመጣቸውን ህዝብ ረስቶ በፊት የኃይለ ሥላሴን ወይ የምኒልክን ጊዜ ጭቆና እናመጣለን ሲመጣ ህዝቡ ላይ ትንጃበብ ዝም ብሎ የሚያዩ ከሆነ ይሄ ለውጥ ሳይሆን ጭቆና እየመጣ ነው ማለት ነው አሁን እነኚህ ሰዎች መምከር አለብን ይሄ አሁን እየተደረገ ነገር ያለው ትክክል አይደለም ሁለተኛ ደግሞ ለውጥ ነገ ምን ይመጣል ብለህ እንኳን ብትጠይቅ አናውቅም ምን እንደሚመጣ ነገር ምርጫ ይደረጋል አይደረግም እንኳን አናውቅም ስለዚህ አሁን ያለው ለውጥ አለ ከሌላው ከበፊቱ መንግስት ጋር ሲታወዳደር ግን ለውጡ አሁን እያስፈራ ነው ወደ ኋላ የመመለስ ቻንሱ ሃይ የሆነ ነው ቢየምገብት መልካም ዶክተር ሩንዳሳ እንግዲህ የኦሮሞ ነጻነት ግንባር ኦነግ ላለፉት 4-10 አመታት ሲታገል ነበረ በዚህ አጋጣሚ ወደ ሀገር ገብቷል እንግዲህ እንደ መንግስት እንደሚለው ጠርተናቸው አስገብተናቸው እየወጉን ይገኛሉ በሚል መንግስትና የኦነግ ወታደሮች የኦነግ ፓርቲ ፍጥጫ ውስጥ ይገኛል በዚህ መሐከል መቼም አባገዳ ይሄን ነገር ለማስከን ወይም እንዲቆም ለማድረግ ብዙ ነገሮች እየሰሩ ይገኛሉ የኔ ጥያቄ ግን የኦሮሞ ነጻነት ግንባር ትጥቅ ወይም ወደ ካምፕ ቢገባም በኦሮሞ ህዝብ ላይ የሚያደርሰው ጉዳት አለ የኦሮሞ ህዝብ የሚጎዳው ነገር አለ ለምንስ በዚህ ሰዓት ኦነግ ትጥቅ እንዲፈታ ስለምን ተፈለገ በዛች ሀገር ውስጥ በርካቶች ታጥቀው የሚንቀሳቀሱ አሉ ኦሮሞ ልዩ የሚያደርገው ወይም የኦሮሞ ድርጅት ልዩ የሚያደርገው ምንድነው የኦሮሞ ስልጣን ላይ አለ ከተባለ ኦፒዶም የኦሮሞ ልጆች ናቸው ኦነግም የኦሮሞ ልጆች ናቸው ያውም የጋራ አጀንዳ ማለት ስለ ኦሮሞ ነው የሚያወሩት ሁለቱም ታዲያ ለምንድነው ሁለቱም መፋጠጥ ያስፈልጋቸው ትልቁ አንበሳ ትንሹን አንበሳ ለመብላት ይሆን አይደለም እኔ አሁን ትልቅ ፍራስትሬሽን አምሮዬ ውስጥ የሚጭር ነገር በቀኛ ህዝብ ጋር ሳወራ ማሰብ ትተናል ኢሞሽናሊ ነው የምንናገረው በቃ ወይ ሰምተን ጀስት የሆነ ቁንጽል ነገር ይዘን እንጮሃለን እና አሳፋሪ ነው እንደዚህ አይነት ህብረተሰብ እንዴት ነጻስ ሊሆን ይችላል የሚል ጥያቄ ሁሌ አእምሮዬ ውስጥ ይመላለሳል ለምሳሌ አሁን ቅድም ያነሳውላት
በነጻነትና ፍሪደምና ሊበርቲ ወይንም በወለቡማና ብልሱማ መካከል ያለው ግዙፍ ልዩነት ሳይረዱ ቀርተው አክሰስ ማግኘት መብት ማግኘትን ወይ የሆነ የተወሰነ መብት እንካል በቃ ለምሳሌ መሬትን ተቀምጠ መልሶ 10 ሄክታር ከ20 ጋሻ መሬት ወስዶብህ መልሶ 10 ሄክታር ቢሰጥ አንድ ሰው ያንን ለጊዜው 10 ሄክታር ማነው 10 ሄክታር አግኝቻለሁ ወይንም 10,000 ካሬ ሜትር አግኝቻለሁ ብለህ ብልሱማ ነው ብትለው ያንተን ያስተሰደቡለት እንዴ ድሮ መሬቱ የኔ ነበር ተጠቅላላው ማናባክ ሆነ ነው ቆርሰ መስፈጠኝ የሚል ጥያቄና ጀንነትና ወንድነት አቆንቶ መናገር የለም የኛ ሰው እዛ ላይ ነው የሸናው እዛ ላይ ነው ተንበረከከው እዛ ላይ ነው በጣም አሳፋሪ ሁኔታ ላይ ደርሰን ያለነው አሁን ወደ ሰየተኝ ጥያቄ ለማለት ለምሳሌ የኦሮሞ ልጆች ናቸው ሁለቱም አልከኝ ይሄው ጫትና መይሶን ፓርቲ ውስጥ የነበሩ ሰዎች ተገዳለዋል ያባውስተም የኦሮሞ ልጆች ኦሮሞ የሆነ በባዮሎጂካሊ ኦሮሞ የሆነ በአስተሳሰቡ ግን የፊውዳል ስርዓቱን የሚያንጸባርቅ ያባ የኢፒአርፒ አባል ሆነው እዛው መይሶን ውስጥ ያለውን ሰው ገሎ አስገድሏል ደርግ ውስጥም የነበሩ ሰዎች ኦሮሞዎች ኖረው ሰደድ ተብሎ መይሶንን ተባብሎ አስገድሏል ስለዚህ ኦሮሞ በደም ኦሮሞ መሆን አይደለም ቋንቋ መናገር ኦሮሞ አያደርግም አንድም አያደርግም ያንድ አባት ልጅም አያደርግም ይሄን በጣም ስህተት ነው ያንድ አባት ልጆች አይደለንም ባስተሳሰብ ለምሳሌ እኔና አንተ ሁለት የተለያየ እምነት ቢኖረን ለምሳሌ አንተ ሙስሊም ነህ እኔ ክርስቲያን ነኝ እንበል አንድ ላይ መብላት አንችል ለዓለም ለህይወት ለሞት ለመወለድ የምንሰጠው ትርጉም እኩል ማነው የተለያየ ከሆነ የኔና ያንተ አንድነት ካንድ ቤተሰብ ኢዮ ባይሳ ሩንዳሳ ባይሳ ብንባል ሐሳባችን እስከተለያየ ድረስ ያንድ አባትና እናት ልጅ መሆናችን በቂ አይደለም አንድ የሚያደርገው አንድ ንብረተሰብ ወይንም አንድ ግለሰብ ወይ ባልና ሚስትን አንድ የሚያደርገው አስተሳሰባቸው እኩል ተመሳሳይ ሲሆን ነው የሚጋሩት አስተሳሰብ ሲኖር ነው ኦፒዲዮ የተሰራው የቲፒኤልኤፍን አላማ ከግብ ለማድረስ ነበር የዓላማ ኢትዮጵያን አንድ ላይ ይዞ አንድ ላይ አካቶ አንድ ላይ እንትን ብሎ ለትግሬዎች ማዝበዘጃ መሳሪያ ነበሩ ዛሬም ተከዳዱ ከጌቶቻቸው ጋር ያ መከዳዳት ግን ጀግና ያደርጋቸው ምክንያቱም ሊሰደቡ ይችላሉ አናዷቸው ሊሆን ይችላል የሚያደርጉት ነገር ትግሬዎች የሚያደርጉት ነገር አበሳጭቶ ቆርሾ ይዞ ሊሆን ይችላል ከሀገር አሁን አብይ ለስድስት ወር ከሀገር ከፍንፍኔ ወጥቶ እዚህ አሜሪካ ኖረዋል ወያኔዎች ሊገሉኝ ሁሉ ነበር ብሎም ራሱ ተናግሯል ምን ማለት ነው ያ ቆርሾ ስላለው ለኦሮሞ ነጻነት ቆሟል ማለት አይደለም እና ሐሳቡ ኢትዮጵያን ማራመድ ነው ሐሳቡ ያበሻ ማንነት ማራመድ ነው ሐሳቡ የሚኒልክን አይዲዮሎጂ ማሳደግ ነው የቴዎድሮስን ዮሐንስን እንትን መደመር ይበለው እንጂ ያንኑ ለማራመድ ነው ለዚህ ነው አበሾቻውን በጓሮ በር እየገቡ ሂድና በቦምብ ድብሎ የሚያሳምኑት ስለዚህ እነዚህ ሰዎች ያንድ ወንድምና ያንድ እናትና አባት ልጅ ሊባሉ አይገባም አስተሳሰባቸው ይለያያል ልክ እንደ በሃይማኖት ተለያይቶ ሰው እንደሚጣላው it's a political view what makes them different now ወደ አብያው ለምሳሌ የሱ ፖዚሽን በኦኤልኤፍ ላይ ምን እንደሚመስል አይተነዋል ቶታሊ ኢሊሚኔት ማድረግ ነው ለዚህ ነው አባገዳዎችን ማናገር ያልፈለገው ይሄንን ያወቅን ዝም ብለን አባገዳው ሊያሳምኑት ነበርና አቅቷቸው ነው ያጠፉት ነበር በ3 ቀን በ3 ሳምንት ቢችሉ ኖሮ እና ብዙ ግልጽ የሆኑ ነገሮች ይያሉ እዚቹ ዞር ይያል ቪሸስ ሳይክል ውስጥ እንገባና ሰው አንዱን እንትን ያደርጋል ገባ የሆነ እንደ ኮንፊውዝ ያደርጋል ብዙ ነገሮች የተምታቱ ሊሆን ያደርጋል ለምሳሌ ተደመሩ ሲባል የሚኒልክን ፎቶ ፍንፍኔ ላይ አውጥቶ እኛን ማንጓጠጥና ኦሮሞን አለ አይደለም ሞራል መንካት አይደለም ወይ ጎባ ላይ ወይ አሰላ ላይ እነሱን ባንዲራ ይዞ መጨፈር አይደለም መደመር ግን
እነሱ እንደዛ ሲያደርጉ አማራ ታጥቆ ሲጨፍር ትግራዮች እስካፍንጫችን ታጥቀናል ሲል አፋር ምናምኖች ሁሉ ሲታጠቁ መልሶ ኦሮሞን ለማስታጠቅ ለማስፈታት በጣም ህልም ምንድነው ቅዠት የሆነባቸው ለምንድነው ምክንያቱም ኦሮሞ ወክሎዛ ስለተቀመጡ ኢፒአርዲኤፍ ውስጥ ኔክስት ራውንድ ተመርጠው እንደገና ለመመረጥ ኦሮሚያ መወከል አለባቸው ሌላ ኃይል መጥቶ ያንን ወክልና እንዳይወከሉ የሚያደርጋቸው ኃይል ሲኖር ኃይል ማጥፋት አለባቸው ይሄ የህልውና ጉዳይ ነው የፓወር ጉዳይ ነው ስለዚህ ያንን ያያየን this is not exchangeable በጣም እንትን ነው ክትር የሆነ አቋም ይዞ የሚገኙት በመዋዋል በመነጋገር እንደዚህ ሰዎች ማሸነፋችን ብዙ የህዝብ ድጋፍ አላቸው ሰው የጠማው ነፃነት እንጂ ብልሱም አይደለም እንትና ትንሽ እንደው የከነጨበ የሚሰጠው አብይና ለማ የሚሰጡን አይደለም ኦሮሞ ነፃነት ግን ፈልጉ ራሳችን በራሳችን በአገራችን ላይ ጌታ ሆነን ራሳችን ታጠን ነፃ የሆነ ኦሮሚያን መስርተን ከዛ በኋላ ከአማራ ጋር ከኦጋዴኒያ ጋር ከሌሎች ከኤርትራ ጋር ተዋውለን ምን ያህል እንትን የሆነ ፌዴሬሽን ወይም ኮንፌዴሬሽን አድርገን እንኖር የሚል ጥያቄና ይሄን አታንሱ ያለዛገላችኋለሁ የሚል ሐሳብ ይዞ የሚሄድ ሰው እኩል ልስማማማችንም ወንድምና እህትን ሊሆን አይችልም መልካም ዶክተር ኢብሳ እንደው የኦነግ ወደ ካምፕ መግባት እንደው የኦሮሞ ህዝብንስ ይጎዳል አባገዳ የጀመሩት እርቅስ እንደው እውነት መፍትሄ ያመጣል አባገዳ በዚህ ሰዓት እየተንቀሳቀሱ ባለበት ሰዓት የኦነግ አመራሮች እየታሰሩ ነው ወደ 320 የሚጠጉ የኦሮሞ ልጆች ታስረዋል አባገዳዎችም ያወጡት መግለጫ እስሩ እንዲቆም ቶክስ እንዲቆም ብለዋል እንዲፈቱም ጠይቀዋል አቅም ማስፈታት አቅም ከሌላቸው ያባገዳ ፋይዳው ምንድነው ኦፒዶ እምቢቢል አባገዳ ተጭኖ ወይም አዞ ማድረግስ ይችላል ፋይዳው ምንድነው የአባገዳ ትርጉሙ ምንድነው አንደኛ ማስገደድ አይችልም የማስገደድ ፓወር የለውም አባገዳ ያለው ፓወር ያለው ስልጣን የባህል ስልጣን ነው እንደ ዱሮ በህዝብነት በህዝብ ጋር ተቀባይነት ስላላቸው አሁን ያለው መንግስት ፈርቷቸው ህዝብ እነሳብናል ብሎ በመፍራት ከነሱን ካልተቀበሉ በስተቀር ምንም ስልጣን እንዳልላቸው ሁላችንም እናውቃለን በቲፒኤልኤፍ ጊዜ ኃይለማርያም ጊዜ ቤተ መንግስት እየጠራዋቸው ሲያስፈራሯቸውና አንዳንድ ነገሮች አርጉ ብሎ ሲያስፈራሯቸው አይተናል አሁን የኦነጉ ነገር ኦነግ ካምፕ ከገባ ሰላም ይመጣል ህዝቡ ችግር ይኖረዋል ህዝቡ ሲኦሮሞ ህዝብ ምን ይሆናል የሚለው ነገር የኦሮሞ ወታደር ወይም የኦሮሞ ወታደር አሁን ጫካ ውስጥ ያለው እየተዋጋ ያለው ካምፕ ብገባ ችግር ያመጣል የኦሮሞስ ምን ይሆናል የሚለው ነገር ከባድ ጥያቄ ነው ለምን መሰለ እውነት ላይ በተነጋገሩት አስመራ ላይ በተነጋገሩት በተስማሙት በመተማመን ላይ የተደረገ ቢሆን የተስማሙት ነገር ብዙ ነገሩን እኔም አውቃለሁ ያ የሚደረግ ቢሆን ትክክል ምንም የሚያመጣ ነገር የለም ኦሮሞም ላይ የሚመጣ ነገር የለም ግን አሁን እየተደረገ ያለው በኦሮሚያ ክልል በተለይ በምዕራቡ ኦሮሚያ ክልል ህዝቡ ወታደሮቹ ብቻ ሳይሆን ህዝቡ ትጥቅ እያስፈቱ ሌላው ክልል እንደምናየው ከጥይት ተርፏቸው ወደ ሰማይ እየተተኮሰ በጥይት አዳራሽ በክላሽ ይዞ አዳራሽ እየገቡ እየተሰበሰቡ በየገበያው ክላሽ ይዞ ህዝቡ ማጀሪቲው ሰርግ ላይ እየወጣ የኦሮሞ አካባቢ ብቻ ትጥቅ ይፍታ ከተባለ ይሄ ደንጀርነቱ በጣም የሚያሰጋ ነው በጣም የሚያስፈራ ነው ወደፊት ማለት ነው ሌላ ችግር እንኳን ቢመጣ አይሆን እርስ በርስ መጋጨት መዋጋት አይመጣም ብዬ ነው ጸሎት የማረገው ድንገት እንዲህ አይነት እንደ ጎረቤት ሀገሮች እንደ ሶማሊያ እንደ ሌላ ሀገር እንደ ዩጎስላቪያ እንደ ሲሪያ እንደ ብሩንዲ አይነት ነገር ቢመጣ የኦሮሞ ህዝብ ባዶ እጅ ቁጭ ብሎ መሞት ብቻ ነው ያለው ማለት ነው ያ አሁን በሚደረገው አይነት የኦሮሞ ህዝብ መብት ሳይጠበቅ እውነት
እውነተኛ ዲሞክራሲ ሳይመጣ እውነተኛ ኦሮሞን የሚወክል መንግስት በትክክል ሳይቆም የኦሮሞ ህዝብ ኢንክሉዲንግ የሚሊተሪው መሳሪያ መፍታት ማለት በጣም ያስፈራኛል የኦሮሞንም ደህንነት ስጋት ላይ ይጥላል ነው ማለት እንደዛም ሆኖ ግን እውነት አሁን ያለው የኦዲፒ መንግስት ሆነ የዶክተር አብይ መንግስት አስመራ ላይ በተስማሙት መሰረት ተስማምቶ እውነት ሳይፈሩ ማለት ሳይጠራጠሩ እውነተኛ እቺን ኢትዮጵያ የምትባለውን ሀገር ወደ እውነተኛ ዲሞክራሲ እንወስዳታለን ብንሸነፍም ስልጣን በስርዓት እንሰጣለን ህግ የበላይ እናደርጋለን የነፃ የመናገር መብት ለሁሉም ህዝብ በእኩል እንሰጣለን ብሎ የሚያምኑና ራሳቸው ስልጣን ላይ ለመቆየት የተለያየ ተንኮል ካልሰሩ የኦሮሞ ወታደር ቢፈታ ምንም ችግር የለውም አሁን ፍራቻ ጥርጣሬ ነው እንጂ አሁን ያለው መንግስት ትክክለኛ አሁን ከላይ ተከስኳቸውን ሁኔታዎች ለህዝብ ቢሰጡ ደግሞ የመመረጥ ቻንሳቸው እየጨመረ ነው የሚሄድ እኔም ጨምሬ እየመጣቸዋለሁ ለህዝባችን ነፃነት ቢሰጡ ህዝብ በራሱ ቋንቋ ቢሰራ በራሱ ቋንቋ ቢማር በራሱ ንብረት ቢሰራ ቢጠቀምበት አፋን ኦሮሞ የፌደራል ቋንቋ የፍንፍኔ ቋንቋ ቢሆን ሌላ ምን አገባኝ ማን ሆነ እኔ ኦሮሞ መሆን የለበትም የግዴታ ይሄን መብት የሚያስጠብቅ ሆነ ተመልሶ ትግሬም ስልጣን ሲይዝ አማራውም ስልጣን ቢይዝ ጉራጌውም ቢሆን እኔ ግድ የለኝም የግድ ኦሮሞ መሆን የለበትም ግን እኔ የምለው እዛ ቤተ መንግስት የሚቀመጥ ኦሮሚያ ላይ የሚቀመጥ ሰው የኦሮሞ መብት ማስጠበቅ መቻል አለበት 50 አመት የታገልንበትን ታበትሺ በአንድ አመት ውስጥ ልጆች የሞቱበትን ያን የሞቱለትን ነገር ስራ ላይ ሳያውሉ እንዲሁ ወታደሩ ወቦ ስልጣን ካምፒንግ በማለት በኔ እንደ አንድ ግለሰብ ትክክል አይደለም ዋትና መኖር አለበት ዋትናው ደግሞ አባገዳ እንኳን ቢሆን አባገዳ የመሻርና ይሄንን ነገር ስልጣኑ ነው በትክክል መጠቀም አይችልም አሁን ባለው ሁኔታ ማለት ነው አሁን ወሬ እንደምንሰማ አንዳንድ አባገዳዎች ተባረዋል ይባላል ለምን ትክክለኛ ይሄ እንዴት ሊሆን ይችላል በ20 ቀን ውስጥ እንዴት ካምፕ ሊገባ ይችላል እገሌ የሚለው ነገር ትክክል አይደለም ለአንድ ወገን የወገነ ነው ብሎ መናገር የጀመሩት በሰበብ ተብሎ ወደ ቤታቸው እንዲመለሱ ተደርጓል አሁን ሀደሲኬ ብታይ የለችም ዋናዋ ባለፈው ጊዜ አሁን መግለጫ ፕሬስ ሪሊዝ ሲሰጥ ሁለት ሰው ነው ሰጠው የታለ አባገዳ ሰምቶ ሌሎቹ አባገዳዎች የታለ ቤተ መንግስትም ሲሄዱ የነበረው ተወሰኑ ሰዎች ናቸው ይሄ እንደዚህ አይነት በሚያስፈራ ነገሮች እየታዩ እውነተኛ በእውነት ላይ በተመሰረተ ወይ በተመረኮዘ የኦነግን ወታደር ካምፕ አስገብቶ ሰላም ይመጣል ብያል ገምተን ሁኔታዎች መስተካከል አለባቸው ትክክል ነው አንድ ሀገር ውስጥ ሁለት ወታደር መኖር የለበትም ሁለት ጦር ኃይል መኖር የለበትም ግን በአለም ላይ እንዲህ አይነት ነገር ተፈጥሯል በኮሎምቢያ አሁን እየተደረገ ነው ያለው በፊሊፒን ተደርጓል በሳውዝ አፍሪካ ተደርጓል በተለያየ አገሮች እንዲህ ጉሬላ ፋይተሮችና እውነተኛ መንግስት ሰላም ላይ ድርድር አድርጎ ሲያቆሙ የዓለም ህግ አለ ሶስተኛ ወገን ባለበት ከራ በተራ አንዴ ሰብስበ ካምፕ አታስገባም አንድ ቦታ አንድ ያለው ካምፕ አስገብተ አሰልጥነ ወደ ህዝብ ተቀላቀላለ ወይ ወደ መንግስት ሰራዊት ይገባሉ ሌላው ደግሞ ሁለተኛ ደረጃ ሶስተኛ ደረጃ እየተባለ ስቴፕ ነው እንጂ አንዴ 8 ካምፕ ብቻ አስገብተ ባንዴ ሰላም ይመጣል ብዬ አልገምትም እኔ መልካም ዶክተር ሩንዳሳ እንግዲህ ላለፉት 27 አመት ቲፒኤልኤፍ ቢሆንም የኢትዮጵያው ጠቅላይ ሚኒስትር ቀድሞው የነበሩት አቶ መለስ ዜናዊ ሲናገሩ የነበሩት ሰላማዊ ኦነግ በሰላም መንገድ መታገል የሚፈልግ ከሆነ በራችን ክፍት ነው ሲሉ ነበር እንግዲህ ሰላማዊ ኦነግ ማለት ጥርስ የሌለው ኦነግ መናከስ የማይችል ተኛ ሲሉት የሚተኛ ተነስ የሚሉት የሚነሳ ኦነግ ነው ህወሓት ሲፈልግ የነበረው አሁንም
እንግዲህ ያሉት በኢህአዴግ አመራር ላይ ያሉት እነ ዶክተር አብይም የኦሮሚያ ክልል ፕሬዝዳንትም የሚሉት ምንድነው በሰላማዊ መንገድ ሊታገል ገብቶ ታጥቆ መንቀሳቀስ የለበትም ኦነግ እንዲሁም አቶ ጀዋር መሐመድ የፖለቲካ ተንታኝ በ20 ደቂቃ ውስጥ ወይ በ20 ቀን ውስጥ ትጥቅ ወይም ወደ ካምፕ እንዲገቡ በሚል ከአቶ ደጀኔ ካቶ በቀለ ገርባ ጋራ በመሆን እየተንቀሳቀሱ ይገኛሉ ዶክተር ኢብሳ ቀደም ሲጠቅሱት አባገዳዎች የተወሰኑት እንደተባረሩ እኛም መረጃ ደርሶናል አሁን ኦነግ እንዲህ ከቀጠለ ኦነግን አጥፍቶ ልክ እንደ 1992ቱ የኦሮሞ ህዝብ ዳግመኛ ወደ መወቃቀስ ይገባ ይሆን አዎ ይገባል ለሚገባበትም ምክንያት ኮሎኔል አብይ ከሰላም ይልቅ ጦርነትን መምረጡን ቀደም በየተከሻለሁ በ3 ሳምንት እንጨርሳለን እናጠፋለን የተባለው ሁሉ በትዛዝ የሆነ እንጂ ብራኑ ጁላ ራሱ ከመሬት ተነስቶ አንድ ቀን ብቻ እንደዛ ደስ ስላለው እንደዛ ይናገር ለአንድ ተደርጎ ተወያይቶበት የትኛው መንገድ ይሻላል ማጥፋቱ ነው ወይስ መደራደሩ ተባብለው maybe ወራት ፈጅተው finally ይሄ መንገድ ነው የሚያዋጣው ብሎ የወሰኑት ውሳኔ ነው ስለዚህ አንዴ ከወሰኑ በኋላ ከሰላም ይልቅ ጦርነት ያዋጣናል ብሎ የጀመሩት ስለሆነ ያውን ያልከው የ1991 ዓመተ ምህረት already ተደግሟል ምንድነው የቀረው ምንም የቀረው ነገር የለም የቀረ ነገር ቢኖር አሁን ያለው ወጣት ኤክስትራ እንትን ማቹርና ብልጥና አዋቂ ናቸው ንግግራቸውን ከዚህ ከቄሮ ብልሱማ ሬዲዮ ላይ መስማት ትችላለህ በጣም በሳል የሆነ ወጣት ነው ያለው ራሳቸውን ችለው እየተንቀሳቀሱ ነው በኦሮሞ ደን ውስጥ እና እነ ኮሎኔል አብይ ከሰላም ይልቅ ጦርነት ሊመርጡም እነዛ ልጆች ግን ከቤተሰቦቻቸው ጋር ሙሉ በሙሉ ካልጨረሷቸው በስተቀር እንደ 1991 ማድረግ አይችሉም የሆነ ግን አሁን ካስማራ የገቡት እነዚህ ሰዎች አዛውንቶች በሙሉ አስፈራርተው አንቀጥቅጠው ግማሹን አስረው ቦዲጋርዱን ምኖን ቀምተው ራቁት ያ ወያኔ ሲዝ የነበረው ነው ምንድን ነበረ ማንጠልጠል ነው ምናምን ማንሳፈፍ የሚሉት ነገር ነው ዙሪያን ያሉት ሰዎች በሙሉ ያስሩና እንትን ይተዋሉ ያ መረራ ዶክተር መረራ ላይ ደርሷል ተክላላ ባሎቹን አስረው እሱም ብቻ ተተውታል ፋይናሊ እሱን አስሩት እንጂ ያ ኦልሬዲ ያየነው አብይ እንግዲህ ከወያኔ የከፋ አምባገነን መሆኑን የምታየው በዛ ነው ማለት ነው my way or the highway በቃ በኔ በኩል እኔ ካልኩት ውጪ ካሰብክ ዋጋ የለም አጠፋለሁ በቃ ይሄን ወስኗል ነገር ግን አንድ መታወቅ ያለበት ነገር ቢኖር ይኸው ዶክተር አብይና ለማ ወይንም ሌሎች በእነሱ ዙሪያ ያሉ ሰዎች ከጌቶቻቸው ጋር መጣላታቸው ለኦሮሞ ህዝብ ነፃነት ተፋላሚ አደርጋቸው ምክንያቱም ኦብጀክቲቭ እና ሚሽን እና ጎል ጽፈው እንዲናደርጋለን ኦሮሞን በዚህ በኩል ነው ነፃ የምንዋጣው ማርቱን በዚህ መንገድ ነው የምንመልሰው ስትራቴጂያችን ይሄ ነው የረጅም ጊዜ ግባችን ይሄ ነው ብሎ የጻፉት እንትን የላቸው ምንም ዶክመንት የላቸው ሌላው አሁን ቅድም ዶክተር ኢብሳ ሲናገር እንትና ነፃነቱ ቢሰጠን ጉራጌም ይሁን ትግሬም ይሁን ምንም ችግር የለም በኔ በኩል ይላል ግን መረዳት የሚገባን ነፃነት የክሪስማስ ስጦታ አይደለም ማንንም ሰው እንካ ብሎ የሚሰጥ አይደለም ቢሰጥማ በልመናማ ቢሆን የተጻፈው ማመልከቻ በዚህ ኢምፓየር ኢትዮጵያ ውስጥ ባሉ አውራጃና ከፍተኛ ፍርድ ቤቶች ያሉ ማመልከቻዎች የሰቆቃ ጩኸቶች እሱ ቢወጣ ነፃ ባወጣን ነበር ልመና ቢሆን ነው እነ ሌካም ደብዳቤ ጽፏል ነፃ እንውጣ ብለው እነ ኮሎኔል ማናቸው ጀነራል ዋቆጉቱ እሺ በቃ ንስማማና እናደርግ ብሎ በጃገማ ኬሉ ተጣሎ ገብቶ ባዶ ሆኗል ስለዚህ ኦሬዲ እያየን ነው ግን አሁን እኛ የምንወያየው ሰዎች እንዲሰሙን የሚያስፈልገን አንድ ከጌቶቻቸው ጋር የተጣሉ አሁን አብይ 14 አመቱ ነው ወያኔ ጋር ሲገባ እዛ ውስጥ አድጎ ከተራ ወታደር እስከ ኮሎኔል የደረሰ ሰው ነው አስቡ
አይዲያውም ያው ነው የኢፒአርዲኤፍ ተወካይ ነው የኦሮሞ ህዝብ ሲጠይቅ የነበረው ጥያቄ ነጻነት ነው ሙሉ ነጻነት ነው ማንንም ሰው እንደ ክርስማስ ስጦታ አንስቶ የሆነ ነገር በዚህ ጠቅልሎ እንካል ብሎ የሚሰጠው አይደለም እና to be free is from something from ከጭቆና ከውስንነት ማለት ያለ ምንም ተጽዕኖ ነፃ መውጣት ማለት ነው ያ እኛ ዛሬ ባናየው የሚቀጥለው ትውልድ ይሄ የምናየው ትውልድ ነፃ እንደሚወጣ በእኔ ጥርጥር የለኝም በፋክት እና አብይ በዚህ መንገድ መሄዳቸው የሚጸጽት ቢሆን እንኳን ቅሉ ነገር ግን ይሄናል ኦሮሞን ፕሬሸር ላይ አስቀምጦ እየገደሉም ልክ እንደድሮቹ ማድረጋቸው ሜቢ ነፃነታችንን እንደው በደንብ ያሳጥነዋል ነው እኔ የምለው የአበሾቹም ቲቪት የነሱ ጉራ ዘለፋው ጋጥ ወጥነት ራሱ እኛ ለነፃነታችን ጠንክረን እንድንዋጋ የሚያደርገን ድልጊት ስለሆነ ግፉበት ነው የምንለው መልካም ዶክተር ኢብሳ እንግዲህ የመጨረሻ ጥያቄ ላደርግ የምፈልገው በተለይ በፊንፊኔ የአዲስ አበባ ምክትል ከንቲባው አቶ ታከለ ኡማ በፊንፊኔ ውስጥ የሚገኙ ለኦሮሞ ተወላጆች መታወቂያ አደሉ በሚል የቀድሞው ስርዓት ናፋቂዎች ትልቅ ዘመቻ ከፍተዋል እንግዲህ የኦሮሞ ህዝብ በፊንፊኔ ላይ ያለው ጥያቄ በአሁን ባለው ስርዓት እየተኮላሸ እንደሆነና የታላቂቷን ገናናዋን ኢትዮጵያ ወደ መመለስ ፍንፍኔ የሁሉም እንደሆነች ማንንም ይገባኛል የሚለው ጥያቄ ማንሳት እንደማይችል በአመራሮች እየተገለጸ ይገኛል እንዲሁም ድሬዳዋ በርካቶች ጥያቄ ያነሱ እንደውም ይሄ የሁላችንም እንጂ የተወሰነ አካል መሆን የለበትም እስከማለት ህይወት እየጠፋበት ይገኛል የኦሮሞ ህዝብ በፍንፍኔ ላይ ያለው እጣፈንታ ምን ይሆን በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን በዚሁ አጋጣሚ ሰጥቶታለሁኝ እሺ በእግዚአብሔር ይስጥልን ስለጋበዝከን መጀመሪያ ላይ ስለ ፍንፍኔ ስለታከለውማ የሚናገሩ ሰዎች የሚወዱት ከንቲባ ወዳለው ከተማ መሄድ መብታቸው ነው እዚህ ባለፈው 2 ወር 3 ወር ሲናገሩ እንደነበሩት አዲስ አበባ መሆን አለበት አዲስ አበባ ታከለም አዲስ አበባ ነው ፍንፍኔ የኦሮሚያ መሬት የኦሮሚያ እምብርት ነው ስለዚህ የትም ተወለድ የትም ሐረርም ተወለድ የትም ተወለድ አዲስ አበባ ውስጥ የመመረጥ መብት የተጠበቀ ነው እንደ ኦሮሞ ፍንፍኔ ወደፊትም የኦሮሚያ ናት አሁን ምን ላይ ነው ያለው ወደፊትስ ምን ይሆናል ታፋንታው የሚለው አብረን ነው የምናየው አሁን ባለው ሁኔታ የሚያስፈራ ነገር ነው አሁን ለምሳሌ ባለፈው ጊዜ ለምርጫ እንኳን አቅርቦ ነበር ገና ወያኔ ሊወርቅ ሲል አፋን ኦሮሞ የፍንፍኔና የፌደራል ቋንቋ ይሁን ብሎ ለፎርሙላ እንኳን ለፓርላማ አቅርቦ ነበር እና አብይ እነ ለማም ይሄን ፕሮሚስ አድርጎ ነበር ከትንሳኤ ላይ ከመውጣታቸው በፊት አሁን ስለዚህ ነገር ጭራሽ አይነሳ አሁን እኔ የምለው የአዲስ አበባ ነገር ብዙም እኔ አሁን ባለው ሁኔታ ያስፈራኛል ግን ፊውቸሪቲው ብዙም አያስፈራኝም ለምን ቅድም ሩንዳሳ እንዳለው የኦሮሞ ወጣት በጣም በፖለቲካም በተለያዩ ቀጥም በጣም ልቆ ሄዷል ከኛ ልቆ ሄዷል አሁን ያለው መንግስት መገንዘብ ያለበት ይሄ ቄሮ የ27 አመት ሲጨቁነው የነበረውን ግለሰብ 27 አመት ሲገለው ሲያስረው የነበረውን ፖለቲካ ድርጅት ለውጥ አምጥተናል ቅድም የነበረውን መንግስት ከናንተ ላይ ጥለናል ሲል እሺ ዝም ብሎ እንደተቀበለው ሆይ ብሎ እንደተቀበለው ነገ የሚፈልጋቸውን ነገር ዘመዱ የሞተበት አጎቱ የሞተበት አባቱ የሞተበት እህቱ የሞተችበት የታሰረችበት እግር የተቆረጠበት ሰው ነገ የሚፈልገው ሲታገልለት የነበረው ጠብቆ ቢያጣ ሆይ ብሎ እንደማይነሳበት ምን ዋስትና አለው ይሄ ታሪክ ከሪሰርች የመጣ ከሪሰርች የሚያሳይ አሁን ያለው ወጣት ቅድም እንዳለው በጣም ብስል ነው እየተናገሩ ያሉት አሁን የተጀመረው ለውጥ ገና ቸኩለን ወደ ኋላ አንመልስም ቁጭ እየተጎዳንም ቢሆን የኔው የተወሰነ ጊዜ እንስ ያለ ነው እንጂ ወጣቱ
ለውጡ መጥቶልናል እነኚህ ተቀጥሮ ፌስቡክ ላይ ብልጹማ ምናምን ብሎ የሚለጥፉትን ተው እነሱ ተደሞዝተኛ ናቸው ወጣ አንተ መንገድ ላይ አራግብ አሁን እኛ ሀገር እዚህ ፋስት ፉድ ምናምን የሆነ ነገር ሲኖር በፀሐይና በዝናብ ውስጥ ያራግባል ወዶ አይደለም ደሞዝ ስለሚከፈላቸው ነው እየተቃጠሉ ዝናብ እየዘነበባቸው በረዶ እየወረደባቸው ሳይን ሲያራግቡት አለ መንገድ ላይ አንተ በመኪና ስትል ያ ወዶ አይደለም ደሞዝ ያን ካላደረገ መኖር አይችልም እዛ ደግሞ ሊታሰርም ይችላል ከመኖርም አልፎ ያ እነኛን ማየት የለብንም አሁን ጸጥ ያለው ሳይለንት የሆነውን የኦሮሞ ወጣት ሌላውም የብሔር ብሔረሰቦች ወጣትን መፍራት አለባቸው ለቃል የገቡትን እዛ ላይ ያስቀመጣቸውን ወጣት የኦሮሞ ወጣት የሚሆን የአማራውም የሌላውም ብሔር ብሔረሰቦች ወጣቶች እዛ ላይ ያወጡትን ግለሰቦችን ማሰብ አለባቸው ያ ካልሆነ አሁን የምንለው ለውጥ እድሜ አይኖረውም ስለዚህ አሁን ያለው መንግስት ቆሞ ማሰብ አለበት ጊዜያዊ ሆይም ብቻ ማየት የለበትም እነኚህ ወደርኩ ሞትኩል የሚሉትን ሰዎች ማየት የለበትም ከኋላ የተዘጋጀለትን ችግር ማየት አለበት 3-4 ስቴፕ ቼዝ እንደሚጫወት ሰው ቀድሞ ማሰብ መቻል አለበት አንድ ስቴፕ ብቻ ያሰብ ምትል ከሆነ መጨረሻ አያምርም ለኦሮሞ ወጣትም ደግሞ አሁን ትግስታችሁን እዩ በትግስት ጠየቃችሁ መብት እየተጠበቀ ካለ ደግሞ የመጠየቅ መብታችሁን ቀጥሉበት ፍርሃት ጥሩ አይደለም ሞታችሁበታችኋል ስለዚህ መብታችሁን ለማስከበር አንድነት በጣም አስፈላጊ ነው ኦሮሞ በሃይማኖት በክልል መለያየት የለበትም አንዱ ቢያጠፋ እየተመካከርን በአንድነታችን መቀጠል አለብን ነው ማለት ዶክተር ሩንዳሳ ሸቴ ያው ተመሳሳይ ጥያቄ ነው እንዲሁም በመጨረሻ የሚያስተላልፉት መልእክት ካለ እድሉ ልስጦት ደግ ነው እኔም አመሰግናለሁ ለታላጠፋው ጊዜ ከኛ ጋር እና ላቀረብክልን ጥያቄዎች ትንሽ ሰውና አእምሮ የሚኮረኩር ነው ብዬ ነው የማስበው እኔ ደጋግሜ ማለት የምፈልገው ኦሮሞ ለ50 አመታት ሲጠይቅ የነበረው ጥያቄ አብይን ስልጣን ላይ ማውጣት አይደለም ለማን ለስልጣን ማብቃት አይደለም ይሄ ግልጽ መሆን አለበት ነፃነት ነው ሙሉ ነፃነት ነው ያንን ሳይረዱ እነሱ በልቶ ስላደሩ ብቻ እነሱ መኪና ስለነዱ ብቻ ነፃ ወጣናል የሚሉ የዋሆች ህዝቡን ባሳስቱ ጥሩ ነው ሌላው የኦሮሞ ምኞትና ተስፋ የነበረው ለምሳሌ ወያኔ ሲወድቅ አሁን ያየን ያለነውን ለማየት አልነበረም ያለውንም ኮንፍሊክት ማወናበዱንም አላደል ግድያውንም ከከም ጫካውስ ያሉት ቶሎ ብሎ ጂስቱ ብሎ ከበሮ ድለቃውንም ያ አልነበረም የኦሮሞ ህዝብ ተስፋና ምኞት እሱም መታወቅ አለበት ሌላው ከሁሉም የሚያሳዝነው የፖለቲካ ደላሎች ሰሞኑን የምናያቸው ቲቪ ላይ በቀይሮ ደም ከበርቴ መሆን የለባቸው በቀይሮ ወጣቱ ሴቱም ሆነ ወንድ ተላላቅ ሰዎች ሽማግሌዎች ገጠር ከተማ ሳይል እንትን ዋጋ ከፍለዋል ያ ዋጋ የተከፈለው ግን እነዚህን ቀጣፊ ደላላዎች እና ጭበርባሪዎች ለማደለል ገንዘብ እንዲያገኙ ለማድረግ ቆንጆ መኪና እንዲነዱና ቤት እንዲያገኙ አይደለም ነፃነት ለመጎናጸፍ ነው መታወቅ ያለበት እነ አብይ ከጌቶቻቸው ጋር መጣላታቸው ነው ያ የነሱ መፋለም መጣላት መከዳዳት የኦሮሞ ነፃነት ተፋላሚ አደረጋቸው ስለዚህ ያ ከታወቀ ሌላው የኦሮሞ ምኞትና ተስፋ የነበረው ኦሮሞ ያበሻ ማንነት ለመጠቀም ይሄን ሁሉ ዋጋ ከፍሏል የሚያሰኝ አልነበረም እኛ ዋጋ ምን ከፍሎ ለማንነታችን መጠገን ለተሰቀ ምንድነው ምንድነው የሚባለው ለዲስትሮይ ለተደረገው ለጠፋው ከስረ መሰረቱ ለጠፋው የጠፋውን የኦሮሞ ማንነት መልሶ ለመጠገንና በዛ ዘይቤ ውስጥ በዛ ማንነት ውስጥ ለመኖርና ማንነታቸውን
በማንነታቸው ሳይፍሩ ለመኖር እንጂ የሀበሻ ማንነት ለመጠገን አይደለም ዋጋ የከፈሉ ይህ በመሆኑ አሁን የሚፈሰው ደም ለምንድነው የሚፈሰው ብሎ ሁሉም ሰው ባንድነት ተነስቶ መጠየቅ አለበት ደማችን አይፈስም እናንተ ደማችንን እንድታፈሱ አይደለም እዛ ያስቀመጥናችሁ ኦሮምኛ መናገር እንድታፍሩ አይደለም ነፍጠኛ ተነስቶ እንዲያቀራራብን አይደለም እዛ ያስቀመጥናችሁ እኩልነት እሱ አይደለም የምኒልክን ታሪክ እናንተን እንድታወድሱብን አይደለም እኛ የፈለግነው እየተመኘነው ሌላ ነገር ነው ነፃነት ነው ነፃነት ደግሞ ከሆነ ነገር ከተጽዕኖ ከውርደት ከግሳጼ ከዘለፋ ነፃ ሆነን በራሳችን ፍላጎት የፈለግነውን ህግ ቀይሰን የፈለግነውን ሰው መምረጥ ነው ያ አልሆነም ብሎ መናገር መቻል ያስፈልጋል ስለዚህ ሁለቱን ወለቡናና ብልሱማን ለይቶ ማወቅ ነው ለሆነ ነገር አክሰስ ማግኘትና ከሆነ ነገር ላይ ቶታሊ ተገንጥሎ ነፃ ወጥቶ መገንጠል ስል ሙሉ በሙሉ መሆን የፈለኩትን መሆን መቻል እና የተወሰነ መብት አግኝቼ አክሰስ ማግኘት ሁለቱ ይለያያሉና በዚሁ ወይታችንን አበቃለሁ ማለት ነው አመሰግናለሁ ዶክተር ሩንዳሳ እሸቴም ዶክተር ኢብሳ ቀዲዳ ከሰይፈ ነበልባል ራዲዮ ጋር ስለነበራችሁ ቆይታ ባድማችሁ የስምና እንዲም በዝግጅት ክፍሉ ከልብ አመሰግናለሁኝ እግዚአብሔር ይስጥልኝ በሌላ ጊዜ ደግመን ካድማቻችሁ ጋር ትገናኛላችሁ ለዛሬው አመሰግናለሁኝ ደና ሁኑልኝ ደግነው ይወደና ክረም እናመሰግናለን እግዚአብሔር ይስጥልኝ ተወዳጁ ድምጻዊ አዲሱ ከረዩ አለ ወረካ ይወጥጭ ወረሱኒ ትኛቴ ወረቀብሶ ይጥጭ ወረባ ገብሳውታ ወረካ ይወጥጭ ወረሱኒ ትኛቴ ወረቀብሶ ይጥጭ makakana damne matako gadamne idarachuti damne bardiul fagutu odane mati damne bardiul fagutu odane mati damne balisas waboda nutarna sabaoda balisas waboda nutarna sabaoda warabba gabsauta waraka yotiche warasumi tinyate waragabso itiche waramba gabsauta waraka yotiche warasumi tinyate waragabso itiche Afanu chanchalani ada kenya domsani ada gabitun takka jarrafnu gabrumsani ada gabitun takka jarrafnu gabrumsani alisas waboda waradina gamare alisas waboda waragam madide alisas waboda walagum maromiya bilisumma barbade alisas
Kaleesas waboodha nutarra sabaadha warra leenca gaggida warra lafa dhiibne warra diina goolanii mootummaan baroodhanii. Sabonu madagaksa lailota da changarne Oromia ufnandese adunya padesina Oromia ufnandese adunya nafipsina Kalisas waboda nutarna sabaoda Kalisas waboda nutarna sabaoda Waramba gabsaota warra kayot chiche warra summiti nyate warra gabso iti